ሰላም ጤና ይስጥልን ቻናላችን ቤተሰቦች ዛሬ ጉግል በይፋ ስላስተዋወቀውና ዓለምን እያነጋገረ ስላለው ጀማፎር ኤአይ ሞዴል እንነጋገራለን። ይህ ኤአይ ከቀድሞ ስሪቶች በተለየ ኢንተርኔት ኮኔክሽን ሳይፈልግ የእናንተን ዳታ ወደ የትኛውም ሰርቨር ሳይልክ በራሱ በዲቫይሳችሁ ላይ ብቻ የሚሰራ ድንቅ የቴክኖሎጂ ውጤት ነው። በዚህ ቪዲዮ እንዴት በነፃ ጭናችሁ እንደምትጠቀሙና ምን ነገሮችን መስራት እንደምትችሉ በዝርዝር እናያለን። የዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። እሺ፣ በመጀመሪያ ደረጃ እንዴት አፕሊኬሽኑን እንደምታወርዱ አሳያችኋለሁ ማለት ነው። ቀጥታ ወደ ቴሌግራም ቻናላችን ወደ ቴሌግራም እንገባና እዚህ ጋር ማለት ነው ክሊክ እናደርግና እዚህ ጋር ሰርች ባሩ ላይ እዚህ ጋር ፈንታ ቴክ ኢንፎ የሚል የቴሌግራም ቻናል አለ። ከሱ ላይ ታገኙታላችሁ ማለት ነው። እዚህ ጋር ይሄ ማለት ነው። እዚህ ጋር ትገቡና ከገባችሁ በኋላ ከታች ላይ ጀማፎር ኤአይ የሚል አለ። ያለምንም ኢንተርኔት ኤአይ ይጠቀሙ የሚል ኤፒኬ አለ። እሱንን ቀጥታ ዳውንሎድ አድርጋችሁ ኢንስታል አድርጋችሁ ማለት ነው መጠቀም ትችላላችሁ ማለት ነው። እሺ፣ ቀጥታ ወደ አፕሊኬሽኑ እንገባለን ማለት ነው። ወደዚህ አፕሊኬሽን ማለት ነው። እዛ ከገባን በኋላ ይሄን አይነት ኢንተርፌስ አለው። ከዛ እችን ሶስት ሰረዟን እንነካለን ማለት ነው። እንዴት አድርጋችሁ ፋይሉን አውርዳችሁ እንዴት እንደምትጠቀሙ ያው በዝርዝር እናያለን ማለት ነው። መጀመሪያ እችን ሶስት ነጥቧን እንነካለን ማለት ነው። ሞዴልስ የሚል አለ። እዚህ ጋር እችን ክሊክ እናደርጋለን ማለት ነው። ከዚህ ጋር የተዘረዘሩ ሞዴሎች አሉ። እዚህ ጋር ጀማ 3ኤን ኢ2ቢ ኢት የሚል አለ። እዚህ ጋር ጀማፎር 3ኤን አለ። እዚህ ጋር ወደዚህ ዘቅ ስናደርግ ስክሮል ስናደርግ እያደረግን ስናየው ጀማፎር ኢ2ቢ ኢት የሚል አለ። የተዘረዘሩት እንዳለ ከነዚህ ውስጥ ምንፈልገውን መርጠን ማለት ነው። እኔ ሁለቶችን እዚህ ጋር ጀማፎር ኢ እና ፎር ቢ ኢቲ የምትለዋን ሁለቶችን ዳውንሎድ አድርጌያቸዋለሁ ማለት ነው። ዳውንሎድ ካረጋችሁ በኋላ ነው ቀጥታ መጠቀም የምትችሉት ማለት ነው። ይሄንን ፋይል እስኪ እንዴት እንደምታደርጉ ላሳያችሁ ማለት ነው። አንዴ ከዚህ ጋር ዳውንሎድ የሚል አለ። ይሄንን አንዴ ክሊክ አድርገን እንተላለን ማለት ነው። ዳውንሎድ እናደርጋለን 4.9 ጊጋባይት ማለት ነው። ይሄንን ካወረዳችሁ በኋላ ነው ቀጥታ ኤአይ መጠቀም የምትችሉትኝ እና እኔ ለጊዜው ላቋርጠውና ይሄን ካረጋችሁ በኋላ የምትፈልጉትን ከዚህ ከተዘረዘሩት ውስጥ ማለት ነው ዳውንሎድ ካረጋችሁ በኋላ ቀጥታ ከፍታችሁ ገብታችሁ መጠቀም ትችላላችሁ ማለት ነው። እነዚህ የተዘረዘሩ ሞዴሎችን ቀጥታ የግድ ዳውንሎድ መደረግ አለባቸው ማለት ነው። ከዛ በኋላ ነው ከወረዱ በኋላ ኢንስታል ካረጋችሁ በኋላ ነው ቀጥታ መጠቀም የምትችሉትኝ። ይሄን የግድ ማወቅ አለባችሁ ማለት ነው። ቀጥታ እንትኑን አፕሊኬሽኑ ዳውንሎድ ስላደረጋችሁ ብቻ መጠቀም አትችሉም። የግድ ይሄን ፋይል መወረድ አለበትኝ። ያው 2.5 ጊጋባይት ሚላለ 3.6 ጊጋባይት ሚላለ እነዚህ የተዘረዘሩት መርጣችሁ ቀጥታ ዳውንሎድ መደረግ አለበት ማለት ነው። እሺ፣ ወደ ኋላ እንመለሳለን። ምንድነው የሚሰጠን አገልግሎት ከዚህ ጋር ምንድነው ወደ ዋናው ገጽ ወደ ሆም ስንገባ ማለት ነው። እዚህ ጋር ምንድነው የምናገኘው አስክ ኢሜጆችን ያው ጀነሬት ማድረግ ይችላል። ኦዲዮ ስክሪፕት መጻፍ ይቻላል። ኤአይ ቻትም ያደርግላቸዋል። ፍሮንት ላብም አለው። እነዚህን ኤጀንት ስኪል የሚልም እንትን አለው፣ ሞዴልም አለው። በእነዚህ በተዘረዘሩት ሞዴሎች መሰረት መጠቀም ትችላላችሁ ማለት ነው። እና እኔ እስኪ ዳውንሎድ አድርጌዋለሁኝ ፋይሉን እና እንዴት እንደምትጠቀሙ እናያለን ማለት ነው። እሺ፣ እዚህ ጋር ከፍ አድርገን ኤአይ ቻት ነው የምናደርገው። እዚህ ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር እሺ፣ እዚህ ጋር ያወረድኳቸው አሉ ጀማፎር ኢ2ቢ እና ጀማፎር ኢ4ቢ ሁለቶችን ፋይሎችን አውርጃለሁ ማለት ነው። እንደምታዩት 2.5 ጂቢ እና ከታች ደግሞ እዚህ ጋር ማለት ነው 3.6 ጂቢ ማለት ነው። ሁለቶችን አውርጃለሁኝ። ከሁለቶቹ አንዱን ተጠቅሜ ላሳያችሁ ማለት ነው። መጀመሪያ እዚህ ጋር
ከላይ ማለት ነው ፍላይት ሞድ እናደርጋለን ኔትወርካችን ማለት ነው። ያለምንም ኢንተርኔት ስለሆነ ይሄን ነገር መጠቀም እንችለው ለማሳየት ያህል ማለት ነው። እዚህ ጋር ፍላይት ሞድ እናደርጋለን ማለት ነው ስልካችን። እዚህ ጋር ፍላይት ሞድ ካደረግን በኋላ ትራይ የምትለዋን እንጫናለን ማለት ነው። ከዛ ፕሮሰስ ኤኒዌር የሚል አለ እሱን እንጠቀማለን። እሱን ክሊክ እናደርጋለን ማለት ነው። ከዛ ያው ኢንስታል እያደረግን የተወሰነ ትንሽ ሰከንድ መጠበቅ አለብን። እሺ እንደምታዩት እዚህ ጋር ያው እንደምታዩት እዚህ ጋር ፍላይት ሞድ አድርጌያለሁኝ እንደምታዩትኝ ከዚህ ጋር ማለት ነው። እንደምታዩት ፍላይት ሞድ ሆኗል። ከዛ እንዴት እንደምጠቀም ላሳያችሁ አንዴ ማለት ነው። እዚህ ጋር የስኬታማ ሰዎች ልማድ ንገረኝ የሚል ጽሑፍ ላስገባና ላሳያችሁ። እሺ ያው በጂፒዩ አማካኝነት ነው ይሄ ነገር እየሰራ ያለው። ቀጥታ ምንም አይነት ኢንተርኔት መጠቀም አንቺ ማለት ምንም ኢንተርኔት አያስፈልግም። እና እንደምታዩትኝ እስኪ ያው እንደምታዩትኝ ያው ጀነሬት እያደረገልን ነው። እንደምታዩት ያለ ምንም ኢንተርኔት ማለት ነው። ከላይ ላይ ይታያችኋል። ያው ፍላይት ሞድ ነው እንደምታዩት ማለት ነው። ያው በሚገርም ሁኔታ አማርኛ የሚረዳበት መንገድ ራሱ የሚገርም ነው። እንደምታዩትኝ የስኬታማ ሰዎች የሚያጋጥማቸውና የሚያሳዩት ልማዶች ብዙ ናቸው የሚል ነገር እየጻፈልኝ ነው። እንደምታዩት ያለምንም ኢንተርኔት መጠቀም ትችላላችሁ ማለት ነው፣ እንዳያችሁት ማለት ነው። እና ኢንተርኔት ኮኔክሽን የሌለበት ቦታ በደንብ አድርጋችሁ ፎቶም ጀነሬት ማድረግ ትችላላችሁ። ጥያቄዎችም ካላችሁ በማንኛውም ቋንቋ መጠቀም ትችላላችሁ ማለት ነው። ይሄን ይመስላል እንዳያችሁት ማለት ነው። አሪፍ ነው። እኔ እየተጠቀምኩበት ነው። እናንተም ይጠቅማችኋል ብዬ አስባለሁኝ። ተጠቀሙበትኝ። ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ።